በአብ በወልድ በመንፈስ ቅዱስ አንድ አምላክ አሜን። እግዚአብሔር ቤተሰቦች እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ፈቃድ ዛሬ ዕለቱ መድኃኔዓለም ወርሃዊ መታሰቢያው ነው። እሱን በሚመለከት በማቴዎስ ወንጌል ምዕራፍ 27 ቁጥር 38 አንድ መነሻ ኃይለ ቃል አንስተን እንደ እግዚአብሔር ፈቃድ እንማራለን። እግዚአብሔር እንዲያስተምረን ፈቃዱ ይሆንልን። ኃይለ ቃሉ ሰቀሉ ምስሉ ክልኤተ ፈያተ አሃደ በየማኑ አሃደ በጸጋሙ አሃደ እምለፌም ይላል። ሁለት ሽፍቶች ከሱ ጋር ሰቀሉ። እሱን ከመካከል በግራና በቀኝ ሁለት ሽፍቶቹ ጦስና ዳክስ አሉ። እንደምታውቁት ለምንድን ነው ሊቃውንተ ቤተክርስቲያን ሲተረጉሙልን በወንጌሉ አንድምታ ቀኝ አዝማች ግራ አዝማች ሾምንልህ እያሉ በፍና ተሳልቆ እያሾፉበት እያፌዙበት ነው። ስፍር ቁጥር የሌላቸው ቅዱሳን ልዑላን መላእክት የሚያመሰግኑት ጌታ ምድራዊ ሩቅ ብእሲ አድርገው ስለተገነዘቡት በእነሱ ሀሳብ በቀኝ በግራ ቀኝ አዝማች ግራ አዝማች ሾምንልህ ብለው እያሾፉበት ነው። ሰውን የፈጠረ አምላክ ንጉሠ ነገሥት የሚባል ጌታ ለእኛ ሲል ክብሩን ዝቅ ማድረጉን መዋረዱን ያሳያል። አስቡት የሰው ልጅ የሚያደርገውን። ሁለተኛው ለማሳሳት ወንጀልን ለማሳሳት የሚሄድ ሰው ይሄ ምን ሆነው በቀኝ የተሰቀለው ወንበዴ ነው፣ ይሄኛውስ ቀምቶ ሰርቆ መሀለኛውስ ሲባል እሱስ ከእነሱ በምን ይለያል እንዲባል እንዲጀመል በእንግሊዝኛው ጄኔራላይዜሽን እንለዋለን። በአንድ ሰው ጥፋት ሁሉን መጀመል ማለት ነው። ለምሳሌ ከኛ መካከል የሚጃጃል የሃይማኖት ስርዓቱን በአግባቡ ጠብቆ ሃይማኖትን የማይመራ ካህን ይኖራል አይደል? ያው ካህን ስለሆንኩ ነው እኔ የሚመለከት ነገር ማነሳው እና በአንድ ሰነፍ ካህን ሁሉን ጀምሎ እንደመሳደብ፣ በአንድ ሰነፍ ክርስቲያን ሁሉን ክርስትናን ስም እንደማጥፋት፣ የቤተክርስቲያን አገልጋይ በሙሉ እንደማጥፋት በትንሽ ሰዎች በአንድ ምሳሌ በቅለል ማለት አይሁድ ያሰቡት እንደዛ ነው። በሁለት ወንበዴዎች ስም ይህም ወንበዴ ይባል ዘንድ ለማሳሳት በግራ በቀኝ ሁለት ወንበዴዎችን ሰቀሉ። ቅዱስ ያሬድ ይህንን በዜማ ያነሳልናል። አገልግሎት ላይ በምናገኘው ጾመ ድጓ ሃሌሉያ ሰቀሉ ምስሌሁ ክልኤተ ፈያተ አሃደ እምለፍየ ወአሃደ እምለፍየ ወማእከሎሙ ኢየሱስ ወጸሐፈ ጲላጦስ መጽሐፈ ወይብል ጸሐፉ ኢየሱስ ናዝራዊ ንጉሠ አይሁድ። ሁለት ሽፍቶችን በግራና በቀኝ ሰቀሉ። አንዱን በዚህ አንዱን በግራ አንዱን በቀኝ። ጌታ ይባል ወጸሐፈ ጲላጦስ ይብል መጽሐፉ። ጲላጦስም የጻፈው ምን ነበር? የንጉሥ አይሁድ ናዝራዊ ኢየሱስ የአይሁድ ንጉሥ ብሎ ጽፎት ነበረ። እንግዲህ በሁለት ሽፍቶች መካከል የተሰቀለ ጌታ ኢየሱስ ክርስቶስ ለኛ የሚያስተምረን ነገር አለ በህይወታችን።
በእኛ ኃጢአት የሌለበት ንጹሕ ባህሪ አምላክ በለበሰው ሥጋ መከራን ተቀብሎ ያድነን ዘንድ ተኸለቆ ምስለ ጊጉያን የሚለውን ሊቁ ከመይደምረን ምስለ ነፍሰ ጻድቃን እንዲል ከክፉዎች ጋር ተቆጠረ። ክፉዎች ጋር አብሮ ተቆጠረ። ሁለት ነገሮች አሉ በዚህ ዓለም ስንኖር፣ ክፋት፣ መልካም ነገር፣ ኃጢአት፣ ጽድቅ፣ ነፍስ፣ ሥጋ፣ ዓለማዊነት፣ ጊዜያዊነት፣ ዘላለማዊነት፣ ሕግ አክባሪነት፣ ሕግ አፍራሽነት፣ ትህትና፣ ትዕቢት የሚቃረኑ ነገሮች አሉ በሕይወታችን። እንግዲህ እነዚህን ነገሮች አስማምተን በሕይወት እንድንኖር አምላካችን ያስተምረናል። ከወንበዴዎች መካከል ዓለምን ወደሱ የሳበ ለክብር ያበቃ ወረዱ ልልናን የሰጠ ጌታ እኔና እናንተም በሁለት ተቃራኒ ነገሮች መካከል ስንኖር የምንመርጠውን ነገር እየመረጥን ሕይወት የሚያኖረን ላይ ትኩረት እንድናደርግ ትምህርት ይሆነናል። በሌላ መልኩ ቅዱሳን አባቶቻችን በትክክል በሕይወት ተርጉመውታል። ማለት ከክፎች ጋር ተቆጥረው ክፋታቸው በድል አልፈውታል። እኔና እናንተ መልካም ሆነን ከክፎች ጋር ልንል የምንችልበት ነገር ላይኖር ይችላል። ነገር ግን ነፍሳችን መልካም ነች። ከስጋችን ፍላጎት ጋር በመቀላቀሏ ምክንያት የሚገጥማት ፈተና አለ። ተፈጥሯችን መልካም ነው። እግዚአብሔር ንጹሕ ጠረን፣ ሕሊናችንም ሚዛናዊ ነው። እውነቱን የሚያውቅ ነው። ስለዚህ ከዓለም ጥበብ ጋር በመቀላቀላችን ምክንያት እውነተኛ የሆነውን የተፈጥሮ ማንነታችን እንድናጣው ፈተና ይሆንብናል። ሰይጣን ይፈትነናል። ስለዚህ በመካከል ሆነን እምንናውዝ እንዳንሆን ድል እንደነሳው እንደ አምላካችን እንደ አርአያችን እንደ ኢየሱስ ክርስቶስ እኛን ለማዳን ራሳችንን ለማዳን በሁለት መካከል የጸናውን ማንነታችን ልንገልጥ ይገባናል። ግራ የተሰቀለው ወንበዴ ነበረ። አምላኩን እስከ መክሰስም ደርሷል። እመሰ አንተ ወልደ እግዚአብሔር አድነነ ረድ አድህን ርዕሰከ እያለ ዘባብቷል። አብሮ እንዳይሁድ አምላክ ከሆንክ የጌታ ልጅ የእግዚአብሔር ልጅ ከሆንክ ራስን አድን እኛንም አድነን እያለ ተናግሯል። ሁለተኛው ግን መንፈስ ቅዱስ ስለነበር ምንም ዘመኑን በስርቆት በቅሚያ ቢፈጽመውም እግዚአብሔር ሊያድነው የወደደበት ጊዜው ስለደረሰ አርምም ንነሰ ተፈደይነ በእንተ ጌጋይነ ወሎቱስ አልወቱ ኃጢአት እኔና አንተ የተፈረደብን በበደላችን ምክንያት ነው። ትክክለኛ ረቱ ተፈደይነ በትክክለኛው ዋጋችንን አግኝተናል። እሱ ግን ኃጢአት የለበትም ብሎ መሰከረ ማለት ነው። መለስ ብሎ ደግሞ ተዘከረኒ እግዚኦ በውስተ መንግሥትከ አቤቱ በምትመጣ ጊዜ በመንግስት አስበኝ ብሎ ደግሞ ጌታው መሆኑን ስለተረዳ ለመነ። ልባም ነበር። በተቻለ መጠን በዚህ ዓለም ስንኖር ኃጢአት የማይሰራ ስለሌለ ወንበዴዎች ነን። ግን እንደ ፈያታዊ ዘይማን እንዲያደርገን ልንበረታ ያስፈልጋል። እንደ ፈያታዊ ዘይማን እንድንሆን ያስፈልጋል። እንድንመለስ አምላክነቱን እንድንረዳ እንድናውቅ ያስፈልገናል። አምላካችን በሁለት ተቃራኒ ሰዎች አስተሳሰባቸው ነገር ግን ተመሳሳይ ዓላማ ይዘው በኖሩ ሰዎች ሽፍቶች በተባሉ ሰዎች መካከል መሰቀሉ የሚያሳየን ነገር ይሄ ነው። ስለዚህ
ምን ብዙ ተግዳሮት ይኖራል። የስጋው የነፍሱ እና የመንፈሳዊ የእሁድና የሰኞ የተለያየ ገጸ ባህሪ ያለን እንዳንሆን ያደርገናል። ከምንም በላይ ግን መልሰን በመነሳት አስበን ብለን እግዚአብሔርን በጸሎት በመጠየቅ እንደ ፈያታዊ ዘይማን የበረታልን መሆን ያስፈልገናል። ነፍስና ስጋችንን በግራና በቀኝ አሉ። በቀኝ ነፍሳችን፣ በግራ ስጋችን አለች። ስጋችን ስተቸን ልታዋርደን ስትሞክር፣ ነፍሳችን ስለኛ ስትሞግት፣ መንፈሳዊ ሕይወት እንድንኖር ስታበረታን፣ ዘላለማዊ ስታሳየን ትኖራለች። ስለዚህ ትክክለኛውን እንድንመርጥ እንደ አምላካችን አሸናፊዎች እንድንሆን ያስፈልገናል። አብነቱን ይሰጠን ዘንድ ነው እሱ በትህትና ወርዶ መከራ ሁሉ የተቀበለው። ነገር አርአያ ምሳሌ የሆነን ዘንድ ነው። ከነገረ ድነት በላይ የሚባል ባይሆንም ያድነን ዘንድ ያድነን ወረደ ኖላዊሆሙ የእስራኤል ጠባቂ እረኛ ሊያድነን ወረደ እንዲል መጽሐፍ ሊያድነን የወረደ አምላክ በዛው ደግሞ ሀደገ ለነ ማዕተቦ ከመነ አሰረ ዚአሁ በጎ አርአያውን እንድንከተል አብነቱን ተወልን ነው የሚለው። አብነቱን ተወልን። ስለዚህ አምላካችን ሆነን በዚህ መልኩ ነው። በግራ በኩል የስጋ ብልጽግና፣ የስጋ ለውጥ፣ መብላቱ፣ መጠጣቱ፣ መኖሩ በዚህ ምድር ደህና ለማሰቡ እንዲያው ነገር ብቻ በማሰብ በመኖር የስጋ ፈቃድን በመፈጸም በመዝለል በመጨፈር እንድንኖርም ያስገድደን ባህሪ ያለ ስጋ ስለሆነ፣ በቀኝ በኩል ደግሞ እንድናስቀድስ እንድናስወድስ የእግዚአብሔር ምስጢራት እንድንቀበል በመንፈሳዊ ሕይወት እንድንበረታ የእግዚአብሔርን ሕግ በመፈጸም እንድንጸና የሚነግረን የሚመክረን ነገር አለ። እውነተኛውን ስለዚህ ሚዛናዊ ልንሆን ያስፈልገናል። ዘላለማዊውን ልንመርጥ ያስፈልገናል። በነፍስ በስጋ የሚጠቅመን ነገር። ስለዚህ በግራ በቀኝ የተያዘ ማዕከላውያን ሰዎች ነን እኛም እንደ አምላካችን ማለት ነው። በግራችን በኩል መንፈሳዊ ያልሆነ ከመንፈሳዊ ማማችን ሊያወርደን የሚፈልግ የሚነቅፈን ተጻራሪ አለብን። የተጻራሪው አለቃ ዲያብሎስ አለ። እኩይ መንፈስ በግራ በኩል፣ ሰናይ መንፈስ በቀኝ በኩል አለ። ጸዋግ መልአክ በግራ በኩል አለ ሊያስሰን የሚሞክር። ብርሃናዊ መልአክ በቀኛችን በኩል አለ። ስለዚህ በሁለት በኩል የተወጠርን ካወቅንበትና አሸናፊዎች ከሆን የስጋውንም የነፍሱንም ልንጠቀምበት የምንችል እድል ያለን ሰዎች ሆነን የተፈጠርነው። እንበርታ። አምላካችን በሽፍቶች መካከል ተሰቀለ። ነገር ግን ሽፍታ ተባለ እንጂ ነፍሳትን ከሲኦል ያወጣ ሽፍቶችን ሳይቀር በነፍስ ሽፍቶች የሆኑትን በስጋ በድለው ከአምላካቸው ከእግዚአብሔር የሸሹትን ሰዎች እንደገና መልሶ ወደ እሱ ያቀረበ ቸር አምላክ ነው። እኛም ደግሞ መባልን ሳይሆን መሆን ስበን መበርታት መቻል አለብን። እንዲህ ተባልን እንዲህ ሆንን። ብዙ ጊዜ እንደው ክርስትናችን እውነት መነግራችሁ ከመባል ማለፍ መቻል አለበት። በጋጋታ እንዲያው ክርስትናችን በአደባባይ በመመስከር ብቻ አይደለም የምንገልጸው። እንዲያው ዝም ብሎ በሰው ብዛት ሁሉን ነገር አደባባይ በማውጣት ብቻ አይደለም። ተነካን በማለት ብቻ አይደለም። በሕይወት መኖር ነው። በሕይወት ስንኖር ሁሉ እናሸንፋለን። ጌታ ሲሆን ለመሪዎች መካከል የሰቀላችሁኝ እኮ አላለም። እንዲያውም አፉን አልገለጠም ነው የሚለው። በደል ተገኘብኝ አላለም። አምላክ ሲሆን እንደሚያሸንፍ ያውቃል። ስለዚህ
ክርስትናም አሸናፊነት እንደመሆኑ ለምን ተነግሮ ሐሳብ አይኑረን። በቃ አይግረመን። ዓለም ምንም ቢል የክርስቶስ ልጆች ነን፣ ክርስቲያኖች ነን። ስለዚህ ሰው ስላለን የሚመጣ የሚቀየር ነገር የለም ማለት አይግረማችሁ። በዚህ በኩል አሁን አንዳንድ ሶሻል ሚዲያ የምታዩ ከሆነ መንጫጫታችንን ስለተረዱን አንዳንዶች ብድግ ብለው አንድ ነገር ይለጥፋሉ። ለምሳሌ ማርያም አታማልድም ይላል። የኛ ህዝብ ሞኝ ነው፣ ገብቶ ጭቅጭቅ ውስጥ ይገባል። ይሄ ማርያም ማማለዷን አይደለም የሰው ልጅ አጋንንት ያውቃል። በቃ በቂ እኮ ነው። ይሄ መናገርም አይጠበቅብንም፣ መመለስም አይጠበቅብንም። እንዲህ ስላለ ክብሯን የሚቀንሰው ይመስላችኋል? ክብሯን የሚቀንሰው ይመስላችኋል? በፍጹም። እንዲያውም ክብሯ ይጨምራል። የጌታ ክብር በወንበዴ መካከል በመሰቀሉ ምክንያት አልቀነስም፣ አይቀንስም። ክብር ሲሰጥ አምላክም የማይቀንስ ክብር ነው እና እንኳን ለእናቱ የሰጣት ክብር ይቅር። ስለዚህ ምንም ቢሆን የሚለወጥ ነገር የለም። በህይወት በመኖር ነው ለውጥ ያለው። ዝም ብሎ በመንጫጫት ግርግር በመፍጠር የሚሆን ነገር የለም። በእርግጥ ታችን ስለሚያስፈልገን ነገር አንናገር እያልኩ አይደለም። ምንም ቢሆን በአግባቡ ክርስቲያንም ስለሆንን ሁሉን ነገር ተገፍተን አንኖርም። እየተገደቃለሁ እሱ ግን መንገድ ባለው በሚጠቅም መልኩ በተለይ ደግሞ መንፈሳዊ ህይወታችን ቢጠነክርና ወደ እግዚአብሔር ብንቀርብ እግዚአብሔር ሁሉን ያስተካክልልናል። በህይወት የምንኖረው ይበልጣል ማለት ነው። በህይወት የምንኖረው ይበልጣል። አንዱ ብድግ ይልና ደግሞ አሁን ከጥሩ መምህራን አባቶቻችን መካከሉን ይሳደባል አይደል? እዛ ደግሞ እኛ ሌላ ውስጥ እንገባለን፣ ጭቅጭቅ ውስጥ። እንዲያውም አሁን የሶሻል ሚዲያው ዋና የርዕሰ ጉዳይ ሆኖ ያለ ነገር አባት ያነሳል፣ አንዱን መምህር ያነሳል፣ በዛ ተነስቶ ጭቅጭቅ ይፈጠራል። እንዲያው ለላይክ እና ለሼርም የተጠቀሙበት ይቅር ይበለኝና ዞሮ ዞሮ መልካም ነገር በመስራት ከእግዚአብሔር አንድ ምንሆን ክርስቲያኖች ነን እንጂ በጋጋታ በመሰል የምንኖረው ህይወት የለም። በዚህም ልክ እንለካውና አይግረማችሁ ምንም ቢባል። ርዕሰ ሊቃውንት አባ ገብረ ኪዳን ሐሰተኛ መምህር ናቸው ብሎ አንድ ሰው ሊናገር ይችላል። አማናዊ መምህር መሆናቸውን እግዚአብሔር ራሱ በሰጣቸው ጸጋ ዓለምን ሲያስተምሩት እየተደመመን እኮ ነው። ይሄን የሰጠን እግዚአብሔር ነው። ይሄን ጸጋ የሰጠን እግዚአብሔር ነው። ስለዚህ እግዚአብሔር የሰጣቸውን ጸጋ ማን ሊቀማቸው ይችላል? ማን ሊቀማቸው ይችላል? አይግረመን ሁሉም ነገርና የክርስቶስ በወንበዴዎች መካከል መሰቀሉ ለእኛ ገረመን። አምላክ ሲሆን ትሕትናው አምላክ በራሱ አልተገረመበትም፣ አልገረመውም። ለሱ አውቆት ያደረገው አሸናፊነቱን እያወቀ ያደረገው ስለ ትሕትና ያደረገው የሰው ልጆች ማዳን ስላለበት ይደለወን እንፈጽም ኩሎ ሕገ እንዳለው ሕግን ሁሉ መፈጸም የግድ ስለሆነበት በባህሪው ራሱ በፈቃዱ ለራሱ ግዴታው ስላደረገው ነው እግዚአብሔር እንጂ ከአምላክ በላይ የተተቸ ኖሮ ነው። አምላክ ንጹሕ ባህሪ የሚተች ኖሮ ነው። እሱ እኮ ተተቸ፣ እሱ እኮ ተሰደበ፣ እሱ እኮ ተሰቀለ፣ እንደ ወንበዴ ተቆጠረ። ከዚህ በላይ ሁሉ አላነሳንም። ዛሬ በወንበዴ መካከል መሰቀሉ ብቻ ነው ያነሳነው። በስተመጨረሻ ላስታውሳችሁ የምወደው ነገር ብፁዕ አቡነ ጎርጎርዮስ ሳልሳዊ አባታችን የሸዋ ሀገረ ስብከት ሊቀሩት ምን ይላሉ? ዝም ብለህ ስራህን ስራ፣ ስራህን ስራ በስከፍልሃል ማለት ነው። ስራህን ስራ። መልካም የሆነ ስራ እየሰራችሁ እውነተኛ ሆናችሁ እየሰራችሁ እያለ ብዙ ስያሜ ሊሰጣችሁ ይችላል። እሱ አይግረማችሁ ነው። በቃ ስራህን ስራ። ሁሉ ነገር የሚገለጠው በስራ ነው። ስራ ራሱ ነፃ ያወጣል፣ እውነተኝነት ነፃ ያወጣል። እና ዝም ብላችሁ ስራችሁን ስሩ እንደተባልነው ስራችሁን ሰርታችሁ ስትጨርሱ የማንጠቅነን በሉ ነው የሚለው በቅዱስ ወንጌል። በዛም ደግሞ እንድንኳፈስ አይደለም። የማንጠቅነን ባሪያ ስለሰራ የዕለት ጉርሱን
የተቀጠረበትን ያገኛል እንጂ ሌላ ነገር የለውም እኮ ባሪያ። ስለዚህ በዛ ልክ ስለሆነን የማንጠቅም ባሪያዎች መሆናችን አውቀን ግዴታችን ከተወጣንም እንኳ ይሄን ያህል ስላልሆነ በመንፈሳዊ ሕይወታችን ከፊት ይልቅ እንድንተጋ መሆን መቻል፣ እንድንጸና፣ እንድንነጻ እግዚአብሔር እንዲያግዘን ፈቃዱ ይሁንልን። ያስተማረን አምላክ የተመሰገነ ይሁን። ሰቀሉ ምስሌሁ ፈያተ አሃደ እምለፌ ወአሃደ እምለፌ አሃደ በየማኑ ወአሃደ በጸጋሙ። ማቴዎስ ወንጌል ምዕራፍ 27 ከቁጥር 38 ያስተማረን እግዚአብሔር የተመሰገነ ይሁን።